ኢነል ኢንሳን ሰው በጠቅላላ አለ ጌታ አላህ ለፊ ኹስር በከሳራ ውስጥ ነው ከስሯል አለ የዳነ የለም ሁላችሁም ምን ሆናችኋል ጠፍቷችኋል አለ እውነት ነው አላህ ካልመራን በስተቀር በራሳችን ምንድነን የጠመምን ሰዎች ነን ኖሮ ምን ቢሆን ኖሮ ማ አንዘለላሁ አላህ ያላወረደ ቢሆን ኖሮ ሁጀተን ማስረጃ አድርጎ በዚህ ኡማ ላይ ነገ የውሙል ቂያማ ሊቀጣበትም ይሁን ሊመነዳበት ማስረጃ የሚሆንን ሁጃ ባያወርድ ኖሮ አላ ኸልቂሂ በፍጥረታቱ ላይ በፈጠረው ፍጡራን ላይ ኢላ ሃዚህ ሱረተ እቺ ሱራ ብቻ ስትቀር ሱረቱል ዐስር ብቻ ስትቀር ሌላው 113ቱም ሱራ ሌሎችም ወህዮች ያላወረደ እንኳ ቢሆን ኖሮ በዚች ሱራ ብቻ ለከፈትሁም ትበቃቸው ነበር ያው ጠቋሚው አሉ ቀውሉሁ ተዓላ ክብሩ ከፍ ያለው የላቀው አላህ እንዲህ ብሎ የተናገረው ነው አሉ ማስረጃን ይጠቅሳሉ ማለት ነው ከዚህ ቃል ላይ ወስጄ ነው አራቱን ሳመጣ የግል ፍልስፍናዬ ወይ የራሴ የህይወት ተሞክሮ ሆኖ ሳይሆን ከጌታ አላህ ቃል ያገኘሁት ነው የትኛው ሱረቱል ዐስርን በተመለከተ ጌታ አላህ ምን አለ ወልዐስር በጊዜ እምላለሁ አለ ዐስር ሲባል ወቅቱ ሚነል አውቃት ከጊዜ ማንኛውም ጊዜ በዚህ ስም ይጠራል ጠዋትም ሆነ ከሰዓት ማታም ሆነ ሌሊት ወይ በሁለተኛ ተፍሲሩ ደግሞ በሰላቱል ዐስር ብለውም የፈሰሩት አለ ሰላቱል ዐስርም ይሁን ወቅትም ይሁን ዋናው ቁም ነገር ጌታ አላህ በፈለገው ነገር መማል ይችላል ይሄን ልናውቅ ይገባል መሐላ ላይ ገደብ የመጣው ለኛ ለባሪያዎቹ ብቻ ነው እኛ በሆነ ቁም ነገር ጉዳይ ላይ ተጠርተን እንድንምል ከተጋበዝን በሱ ስም እንጂ በማንም እንድንምል አልተፈቀደልንም ወላሂ ወቢላሂ ወተላሂ ወረበል ከዕባ እያለን በጌታችን አላህ ስም ብቻ ነው የምንምለው ወረበል ከዕባ ማለት ምንድነው በከዕባ ጌታ ነው ማን ነው የከዕባ ጌታ አላህ ነው ስለዚህ ወረበ ሙሐመድን እንላለን በሳቸው አንምልም ነገር ግን በሳቸው ጌታ እንምላለን እሳቸውን ጌታቸው ማን ነው አላህ ስለሆነ እሱ ግን በፈለገው ነገር መማል ይችላል አንድ በዚህ እንረዳለን ሁለተኛ ደግሞ ጌታ አላህ የሚምልባቸው ነገራት ተራ ነገሮች አይደሉም ቦታ የሚሰጣቸው ግምት ያላቸው ናቸው ለምሳሌ እዚህ ጋር ወልዐስር ሲል በጊዜ ምሏል ጊዜ ማለት ህይወት ማለት ነው ለኛ መልካም ነገርንም መጥፎ ነገርንም የምንሰራው በሱ በጊዜ ውስጥ ሆነን ነው ስለዚህ አላህ የጊዜን ትልቅነትም እግረ መንገድ ለመግለጽ በሱ ማለ ምንድነው የመሐላ ግቡ ሲባል ኢነል ኢንሳን ሰው በጠቅላላ አለ ጌታ አላህ ለፊ ኹስር በከሳራ ውስጥ ነው ከስሯል አለ የዳነ የለም ሁላችሁም ምን ሆናችኋል ጠፍቷችኋል አለ እውነት ነው አላህ ካልመራን በስተቀር በራሳችን ምንድነን የጠመምን ሰዎች ነን በሐዲሱል ቁድሲይ ላይ አቢ ዘርን አልጊፋሪ ባስተላለፈው ጌታችን አላህ 10 ጊዜ ያ ዒባዲ የኔ ባሮች ብሎ በጠራን ላይ በአንደኛው ጥሪ ምንድነው ያለው ኩልኩም ዳሉን ኢላ መን ሀደይቱ እኔ የመራሁት ያቀናሁት ሲቀር ሁላችሁም መስመር የሳታችሁ የጠመማችሁ ናችሁ በራሳችሁ ፍልስፍና በራሳችሁ ዕውቀት በመመካት እኔን የሚያስደስተኝን ነገር ሰርታችሁ የሂዳያውን መንገድ ልታገኙ አትችሉም እኔ ካልታከልኩበት በስተቀር በራሳችሁ ጠማችኋል ስለሆነም ፈስተህዱኒ ጌታችን ወይ ምራን ብላችሁ ለምኑኝ አህዲኩም እመራችሁ ዘንድ ብሏል ስለዚህ ኢነል ኢንሳን ሰው በጠቅላላ ለፊ ኹስር በከሳራ ውስጥ ነው ማን ነው ከዚህ ክስረት የሚወጣው ኢስቲስናኡ እነማን ላይ ነው ስንል ኢላ ይላል አላህ ሲቀር አለ ከነዚህ ከክስረት የሚድኑት እነማን ሲቀሩ አለዚነ እነዚያ ሲቀሩ አመኑ ያመኑት ወዐሚሉ ሷሊሃት መልካም ስራን የሰሩ ወተዋሰው ቢልሐቅ በእውነት ጉዳይ አደራ የተባባሉና ወተዋሰው ቢልሰብር በትዕግስት ጉዳይ አደራ የተባባሉት ሲቀሩ ታዲያ ሸይኹ ይሄንን የቁርአን ሱራ እሳቸው ካስቀመጡት አራት እርከን ጋራ ምን አገናኘው ስንል ጌታ አላህ ሲጀምር ምን ብሎ ጀመረ ኢለለዚነ አመኑ እነዚያ ያመኑት ሲቀሩ አለ ሸይኹ ደግሞ አልኡላ የመጀመሪያው ምንድነው ብለው ነበር አለ ዒልም ነው አይደል ያሉት ቁርአኑ ደግሞ ያመኑ አለ ምንድነው ግንኙነቱ ሲባል የአንድ ሰው እምነት ትክክለኛ የሚሆነው አምኗል የሚባለው ባወቀው ነገር ላይ ብቻ ነው ስለዚህ እነዚያ ያመኑት ሲቀሩ ሲል ጌታ አላህ ዕውቀት በውስጠ ታዋቂነት አለ እምነት ትክክለኛ ሊሆን የሚችለው ከዕውቀት ጋር ሲሆን ነው
አልዕልሙ የድዑ ኢለል ኢማን እውቀት በራሱ ወደ እምነት ይጠራልና ይሄ አንደኛው ነው አሉ። ሁለተኛውስ ወዓሚሉ ሷሊሓት መልካም ስራዎችንም የሰሩ አለ ጌታ አላህ። ሸይኹ አልመስአለቱ ሳኒያ ላይ አልዓመሉ ቢሂ በእርሱ መስራት ብለዋል። ይገናኛል ማለት ነው። ሶስተኛውስ ጌታችን ወተዋሰው አደራ የተባባሉ ቢልሐቅ በእውነት ሰዎች እውነትን እንዲከተሉ እውነትን አጥብቀው እንዲይዙ ወሲያ የሚሰጡ አደራ የሚሉ ሲቀሩ እዛም ኪታቡ ላይ አዳዕወቱ ኢለይህ ወደዚህ እውነት መጣራት ከሚለው ጋር ይገናኛል። አራተኛስ ወተዋሰው አደራ የተባባሉ ቢሰብር በትዕግስት በሚደርስባቸው መከራ ሙሲባ ያኛውም አሰብሩ ዐለል አዛፊ ከዚህ ተነስቼ ነው ማለት ነው እያሉ ነው ሸይኹ። ይህን ከገለጹ በኋላ ስለ ሱራይቷ ታላቅነት ደግሞ የኢማሙ ሻፊዒ ረዲየላሁ ዐንሁ ንግግር እንዲህ ብለው አቀረቡ። ቃለ ሻፊዒዩ ረሒመሁላሁ ተዓላ አላህ ይዘንላቸው ኢማሙ ሻፊዒ እንደዚህ አሉ። ከአራቱ የፊቅህ መዛብ መስራቾችና መሪዎች አንዱ የሆኑት ኢማሙ ሻፊዒ ሙሐመድ ኢብኑ ኢድሪስ ተብለው ይጠራሉ ማለት ነው። ኢማሙ ሻፊዒ ሙሐመድ ኢብኑ ኢድሪስ አሻፊዒ ይባላሉ። በሂጅራ አቆጣጠር 150 ላይ ተወልደው 204 ላይ ነው የሞቱት። 150 ላይ ተወለዱ ማለት የዛሬ 1297 ዓመት ተወልደዋል ማለት ነው። እንደ እስልምና በ150 ተወለዱ፣ በ204 የሞቱ። እንደ አውሮፓ አቆጣጠር በ767 ነው የተወለዱት፣ በ820 ሞተዋል። ዱንያ ላይ 54 ዓመት ነው የቆዩት። የሻፊዕያው መዝሀብ ሊቅና መስራች እሳቸው ናቸው ማለት ነው። እና ምን አሉ በዚህ ሱራ ጉዳይ ላይ ለው ማ አንዘለላህ አሉ። ለው ቢሆን ኖሮ አሉ። ለው ብዙ ጊዜ ተመኒ መመኘትን የሚገልጽ ቋንቋ ነው። ቢሆን ኖሮ ምን ቢሆን ኖሮ ማ አንዘለላሁ አላህ ያላወረደ ቢሆን ኖሮ ሑጀተን ማስረጃ አድርጎ በዚህ ኡማ ላይ ነገ የውሙል ቂያማ ሊቀጣበትም ይሁን ሊመነዳበት ማስረጃ የሚሆንን ሑጃ ባያወርድ ኖሮ አላ ኸልቂሂ በፍጥረታቱ ላይ በፈጠረው ፍጡራን ላይ ኢላ ሃዚህ ሱረተ እቺ ሱራ ብቻ ስትቀር ሱረቱል ዐስር ብቻ ስትቀር ሌላው 113ቱም ሱራ ሌሎችም ወህዮች ያላወረደ እንኳ ቢሆን ኖሮ በዚች ሱራ ብቻ ለከፈትሁም ትበቃቸው ነበር አሉ። ኢማሙ ሻፊዒ ረሂመሁላህ ሙራዳቸው ከሱረቱል ዐስር ውጭ ያለው የቁርአን ክፍል ትርፍ ነው አያስፈልግም ሳይሆን እቺ ሱራ በውስጧ የያዘችው መልእክት የሌሎችንም እንኳ ማቀፍ ይችላል። አላህ ከራህመቱ የተነሳ 114 ሱራዎችን አውርዶልን ከያቅጣጫው በእኛ ላይ መነገር ያለበትን አብራራልን ዘረዘረልን እንጂ አቅል ላለው ሰው ሱረቱል ዐስርን ብቻዋ ትበቃ ነበር። ሁሉንም ጠቅልላ ይዛለች። አንደኛ ሰው ሁሉ ከሳራ ውስጥ መሆኑን ተናገረች። ሁለተኛ ከዛ ክስረት ነፃ ለመውጣት መዳን የሚፈልጉ ሰዎች ምን ማሟላት እንዳለበት ዘረዘረች። አራት ነገርን ኢለለዚነ አመኑ እምነት ግድ ነው ከእውቀት ጋራ፣ ወዓሚሉ ሷሊሓት እምነትን ተከትሎ ስራ ሊኖር ግድ ነው። በቅዱስ ቁርአን ውስጥ ወደ 66 ቦታ ነው እነዚያ ያመኑና መልካም የሰሩ ብሎ ቁርአን የሚናገረው ማለት ነው። ሁለተኛ ስራ ግድ ነው። አምኛለሁ ብሎ ሰውየው ስራ ባይሰራ ትርጉም አልባ ነው። ይሄ የሙርጂአዎች አስተሳሰብ ነው ማለት ነው። አንድ ሰው በልቡ ካመነ በተግባር ስራውን ባይገልጸውም ይድናል የሚሉ አሉ። ይሄ አይሆንም ነው የምለው። ዛሬ ኦርቶዶክሳውያን ወገኖችና ፕሮቴስታንቶች አንዱ አቂዳቸው የሚለያይበት እዚህ ነው። እምነት ብቻውን ያድናል ወይስ አያድንም? ስራ ያስፈልጋል። ኦርቶዶክሳውያን ወገኖች ስራም ግድ ነው ይላሉ። እነዛ ደግሞ ፕሮቴስታንቱ ሰውን የሚያድነው እምነት ነው፣ ስራን የምንሰራው እንደ ሹክር እንዲቆጠርልን ነው፣ ስለዳንን ምስጋና ይሁንልን ብለን እንጂ ልንድንበት አይደለም። እውነት እናንተ እንደምትሉት ስራ የሚያድን ቢሆን ኖሮ ዒሳ ምን ሊያረግ ታዲያ ሞተ ይላሉ። የእሱ መሞት ምንድን ነው? በስራችን ምንድን ከሆነ እሱ አንዴ ሞቶ ለኃጢአታችን አድኖናል፣ እኛ ሹክር ለመስጠት ደግሞ እንሰራለን አይነት ነው። ቁርአን ምን ይላል? ኢለለዚነ አመኑ ወዓሚሉ ሷሊሓት ከእምነት ጎን ለጎን ስራ ያስፈልጋል፣ ግድ ነው እኛ የምንለው። ወተዋሰው ቢልሐቅ በቻልነው መጠን በእውነት ጉዳይ ላይ ሰዎችን አደራ ማለት እውነትን አጥብቀው እንዲይዙ፣ የሚደርስብን ሙሲባ ካለ ደግሞ ወተዋሰው ቢሰብር ይሄንን አቅፎ ስለሚይዝ እንደው ሌላው ባይወርድ ኖሮ ይበቃ ነበር ሲሉ የሱራይቷን ታላቅነት ለመግለጽ ነው ማለት ነው። በዚህ መልኩ እሳቸውም ገልጸዋል። ወቃለ አልቡኻሪዩ ኢማሙ አልቡኻሪም ረሂመሁላህ
እሳቸው እንዲህ አሉ ይላል። ሙሐመድ ኢብኑ ኢስማዒል አልቡኻሪ ተብለው ነው የሚጠሩት። ያው የግል ስማቸው ሙሐመድ ነው። ኢብኑ ኢስማዒል አባታቸው እስማዒል ነው። ቡኻራ ከምትባለዋ መንደር ስለተወለዱ ነው አልቡኻሪ ተብለው የተጠሩት። ዛሬ በኡዝቤኪስታን ግዛት ውስጥ የምትገኝ ማለት ነው። ኢማሙ ሻፊዒ የተወለዱት ገዛ ላይ ነው፣ ፍልስጤም ምድር ማለት ነው። የሞቱት መስር ግብፅ ላይ ነው። ስለዚህ ኢማሙ ሻፊዒ ምናዊ ናቸው? ፍልስጤማዊ ናቸው። ቡኻሪ ደግሞ ኡዝቤኪስታን ውስጥ ነው የተወለዱት። ቡኻራ ተብላ የምትጠራው አልቡኻሪ የሚባሉት ለዚህ ነው ማለት ነው። የግል ስማቸው ሙሐመድ ኢብኑ ኢስማዒል። ያዘጋጁትም ሰሒህ አልቡኻሪ አሰሑ ኪታቢን ባዕደ ኪታቢላሂ ዐዘ ወጀል፣ ከጌታ አላህ ቃል ከቁርአን ቀጥሎ በሁለተኛ ደረጃ ሰሒህን ያቀፈ ኪታብ ተብሎ ይጠራል ማለት ነው። እሳቸውም እንዲህ አሉ አሉ ሸይኹ። ምን አሉ? ባብ በኪታባቸው ላይ ቡኻሪም ብሎ ባዘጋጁት ላይ አንድ ባብ ወይም ንዑስ ርዕስ ሰጡትና አልዕልሙ ቀብለ ልቀውሊ ወልዓመል አሉ። አልዕልም እውቀትን መገብኘት ከምን ይቀድማል? ቀብለ ልቀውል ከንግግር በፊትና ወልዓመል ከስራ በፊት ይቀድማል። አንድ ሰው ምን እንደሚናገር ምን እንደሚሰራ ቅድሚያ ምን ሊሆን ይገባል? ሊያውቅ ይገባል። ስለዚህ እውቀት ሁሌም ከንግግርም ከስራም ይቀድማል ብለዋል። ኢዕለም የምንለው ለዚህ ነው። ወደሊል ማስረጃውም ደግሞ ምንድነው? ለእውቀት ቀዳሚነቱ ከስራና ከንግግር በፊት ቀውሉሁ ተዓላ እንዲህ የሚለው የጌታ አላህ ቃል ነው። ፈዕለም ይላል ሱረቱ ሙሐመድ ቁጥር 19 ላይ እወቅ እነሆ ነገሩ ላኢላሃ ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እወቅ። ላኢላሃ ኢላላህ ማለት አይ ላ ማዕቡደ ቢሐቅን ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ማለት ነው። ላኢላሃ ኢላላህ በውስጡ ሁለት መሰረታዊ ሐሳቦችን ነው ያቀፈው። አንደኛ በጌታ አላህ ማመን እርሱን ብቻ ማምለክን ሲያቅፍ፣ ሁለተኛው ክፍል ደግሞ ከአላህ ውጪ በሚመለኩ ነገራት መካድ በራእ ማድረግን አብሮ ያቅፋል። የመጀመሪያው ላኢላሃ የሚለው ነፍይን ከአላህ ውጪ የሚመለኩ የሐሰት አማልክቶችን ውድቅ ሲያደርግ፣ ኢላላህ የሚለው የመጨረሻው ደግሞ ኢትባትን አምልኮ ለአንድ አላህ ብቻ መጽደቁን ነው የሚያሳየው። ስለዚህ ላኢላሃ ኢላላህ ምንድነው ከተባለ ላኢላሃ ኢላላህ ኩፍሩን ወኢማን። ላኢላሃ ኢላላህ ክህደትም ነው እምነትም ነው። ኩፍሩ ቢመን ክህደት በማን? ቢማ ዩዕበዱ ሚን ዱንላህ ከአላህ ውጭ በሚመለኩ ነገራት በጠቅላላ መካድን ይጠይቀናል። ላኢላሃ ስንል ኢላላህ የሚለው ኢማን ነው። ኢማኑን ቢላሂ ዐዘ ወጀል በጌታ አላህ ማመን ነው። ላ ስንል የለም እያልን ነው። የለም ነፍይ ነው፣ ማግለል መቃወም ነው። ምንድነው የሌለው ሲባል ኢላህ ይላል ቀጥሎ። ኢላህ ማለት አይ አልማዕቡድ አምልኮ የሚገባው የለም እያልን ነው። ላኢላሃ ስንል ይሄ ክህደት ነው እምነት ነው? ክህደት ነው። አምልኮ የሚገባው የለም ማለት እኔ አላመልክም ሰዎች በሚያመልኩት ነገር ክጃለሁ እንደማለት ነው። ግን ላኢላሃ ብለህ አልቀረህምና ኢላላህ ስትልስ ኢላ ሲቀር ደግሞ አለ ኢትባት መጣ ማለት ነው። የነፍይ ተቃራኒ አላህ ብቻ ሲቀር እርሱ ግን የሚመለክ ጌታ ነው፣ በእርሱ አምኛለሁ አልክ። ይሄ ኢማን ነው። ላኢላሃ ኢላላህ ኩፍሩን ወኢማን፣ ላኢላሃ ኢላላህ ነፍዩን ወኢትባት ይባላል ማለት ነው። ላኢላሃ ኢላላህ ኢማኑን ቢላህ ወኩፍሩን ቢጣጉት፣ በአላህ ማመን ከአላህ ውጭ በሚመለኩ ነገራት ደግሞ መካድ ግድ ነው። አንድ ሰው እኔ በአላህም አላምንም እንደዚሁም ከአላህ ውጭ በሚመለኩ ነገራትም አላምንም ካለስ ሙስሊም አይባልም። ሙልሂድ እምነት አልባ ኤቲስት ይባላል። ሌላኛው ሰው ደግሞ በአላህ አምናለሁ ከአላህ ውጭ በሚመለኩም አምናለሁ ካለስ ሙሽሪክ ይባላል። ይሄ ደግሞ ለምን? ለአላህ ብቻ የነበረውን ሐቅ ከአላህ ውጭ በሚመለኩትም አሳልፎ ስለሰጠ። ሙስሊም የሚባለው ታዲያ የትኛው ነው ሲባል በአላህ አምኛለሁ እርሱን ብቻ እገዛለሁ ከሱ ውጭ በሚመለኩት ደግሞ ክጃለሁ ብሎ ክህደትን ማወጅ አለበት። ይሄ አስተምህሮ ፍልስፍና ነው ወይስ ቁርአናዊና ሐዲሳዊ ማስረጃ አለው ከተባለ ቁርአናዊና ሐዲሳዊ ማስረጃ ስላለው ነው። ከቁርአን ብንጀምርስ ሱረቱል በቀራ ቁጥር 256 በግልጽ ቋንቋ ይሄንን ይነግረናል።
ጌታችን በሱረቱል በቀራ ምዕራፍ 2 ቁጥር 256 ላይ ላ ኢክራሃ ፊዲን በሃይማኖት ማስገደድ የለም ይላል። ሙስሊም ያልሆነን ሰው ያለ ምርጫው ያለ ፍላጎቱ እስልምናን ተገዶ እንዲቀበል ማድረግ አይቻልም። ምክንያት ቀድ ተበየነ ሩሽዱ ሚነል ገይ ቀጥተኛው መንገድ ከጥመት ጎዳና ይበልጥ ግልጽ ሆኗል፣ ተብራርቷል። አቅል ያለው ሰው ለአካለ መጠን የደረሰ ሰው ኢስላምን ከሰማ ካየ ሲተገበር ሐቅ መሆኑን ለመረዳት የሚያስገድደው አካል አያስፈልገውም። አላህ ማስረጃውን ግልጽ አድርጎታል። እስክናስገድድ ድረስ የተደበቀ ሚስጥር የለውም። ስለሆነ ማስገደድ አይቻልም። እናስ ታዲያ የራሱን ምርጫ ተከትሎ ፈመን የክፉር ቢጣጉት በጣዖታት የሚክድ ሰው አለ አይ ኩሉ ማ ዑቢደ ሚን ዱንላህ ከአላህ ሌላ የተመለከ ማለት ነው። ወዩእሚን ቢላህ እንዲሁም በጌታው ያመነ የሆነ ሰው አለ። በአላህ ከማመን ጎን ለጎን በምን መካድን ጠቀሰ ጌታችን? በጣዖታት መካድ። እንዲህ አይነቱ ሰው ነው ፈቀድ ኢስተምሰከ ቢልዑርወቲል ውስቃ በእርግጥም አስተማማኝ ጠንካራ ዘለበትን አሁን በእጁ ይዟል። ለንፊሳመ ለሃ ምንም መበጠስ የሌላት ጀነት የምታደርሰው ይላል። በአላህ ከማመናችን ጎን ለጎን በጣዖታት መካድ ግድ ነው ማለት ነው።